ይሄ አሁን በባለ 20 የተሰራ ነው። ድጋፉ 50 በ12 ይባላል ቴክነሱ ማለት ነው። በውጭ ስታንዳርድ ነው የተሰራ። እንጨት የሚባል ማቴሪያል የለም ውስጡ ላይ። እነዚህ ሙሉ በሙሉ ቦንድድ ናቸው። ስታንዳርድ የሚባለው በተለምዶ 12 ሜትር። እነዚህ ደግሞ አሁን ፋሽን ትሬንድ እየሆኑ ያሉ ድጋፎች ናቸው። ጣውላና ስፖንጅ ምናምን አለው እዚህ ጋር። የአንደኛ ደረጃ ጣውላ ነው የምንጠቀመው። ለመጀመሪያ ጊዜ በጥሩ ኳሊቲ የሰራ ነው እኛ ሀገር እኛ ነን። ሞሮኮ መጅሊስ ይባላል። ሰላም የሁሉ ገበያ ቢዝነስ ቻናል ቤተሰቦቻችን እንደምን ቆይታችኋል? በዛሬው ቪዲዮአችን የአረቢያን መጅሊስ ዋጋና የጥራት ሁኔታ ምን ይመስላል የሚለውን ለመቃኘት በአንድ የአረቢያን መጅሊስ መሸጫ ማዕከል ተገኝተናል። በዚህ ቪዲዮ ሙሉ መረጃዎችን ታገኛላችሁ ብለን ተስፋ እናደርጋለን። ቪዲዮአችንን ላይክ በማድረግ እንዲሁም ቻናላችንን ሰብስክራይብ በማድረግ ከኛ ጋር ይቆዩ። መልካም ቆይታ። ሰላም እንዴት ናችሁ? ሰላም። ዛሬ እንግዲህ የመጣነው የአረቢያን መጅሊስ ዋጋና አይነቶችን ለተመልካቾቻችን ያሉትን መረጃዎች ትሰጥልናለህ። ድርጅታችሁን በማስተዋወቅ ጀምርልንና ዋጋቸው ቀለል ካሉት ጀምረን ያሉትን መጅሊሶች ታሳየናለህ። እሺ፣ ሁሉ አረቢያን መጅሊሶች እንባላለን። እሺ፣ ለመጣችሁ እናመሰግናለን። ቀለል ወደሚለው መጅሊስ ነች። እሺ፣ አሁንም ማሳይሽ ባለ 20 መጅሊስ ኖርማል ባለ 20 መጅሊስ የሚባል ነው። ይሄ የምትመለከቱው ባለ 20 መጅሊስ ይባላል። ይሄ ሴም ነው። ያው ዲዛይን ልዩነት ነው ያላቸው። ይሄ ኦቫል ተደርጎ ድጋፉ የተሰራ ነው። በከዳው ደረጃ ሚኒባስ ይባላል። በካሬ ዋጋ 17000 ብር ነው። ኦኬ፣ ባለ 20 የሚባለው ምኑ ነው? ባለ 20 የሚባለው ቲክነሱ ነው፣ ከመሬት ያለው ከፍታ ማለት ነው። ስለዚህ ዋጋቸው ሲጨምርና ሲቀንስ በቲክነሳቸው ላይ ቤዝድ ሆኖ ነው ማለት ነው ዋናነት። በትክክል ይሄ አሁን በባለ 20 የተሰራ ነው። ድጋፉ 50 በ12 ይባላል ቴክነሱ ማለት ነው። በውጭ ስታንዳርድ ነው የተሰራው። በብዙ አይነት ስታንዳርድ ይሰራል። አሁን ድጋፉ 10 በ45 ይሰራል። እንደዛ ሲሆን በጣም ይቀንሳል። የቦንድዱ ኳሊቲም ደግሞ ይወስነዋል። እኛ የምንጠቀመው በራሳችን ኳሊቲ ስታንዳርድ ከፋብሪካ አዘን ቆንጆ ኳሊቲ የሚባለውን ቦንድድ ነው የምንጠቀመው። ስለዚህ አሁን የእነዚህ ስፖንጆች ቦንድድ ናቸው ማለት ነው። ሙሉ ለሙሉ ቦንድድ ቶሎ ማይሰምጡ ማይበላሹ ናቸው ማለት ነው። ለረጅም ጊዜ መጠቀም የምትችሉ ምንም ሌላ ባዕድ የሆነ ነገር ያልተቀላቀለበት ሙሉ በሙሉ ቦንድድ የሆነ ማቴሪያል ነው። ኦኬ፣ ከስር የምንመለከተው ደግሞ ባለ 30 በ3 ደረጃ የተሰራ ነው። መሀል አበባ አድርገን የሰራ ነው። እንደምታየው የባለ 30 ሲሆን አብዛኛው ጊዜ መከዶቹም ተለቅ ተለቅ ይላሉ። ይሄ በሜትር ዋጋው 24000 ብር ነው። እንደነገርኩሽ ስታንዳርዳቸው በጣም ኳሊቲ በሆኑ የጨርቅ ማቴሪያል እና የቦንድድ ማቴሪያል እና ፕሮፌሽናል በሆኑ ሰዎች ነው የሚሰራው። እዚህ ጋር እንደምታዩ ስፌቱም ዲቴይል የሚታይ ነገር ነው። ምንም እንከን እንዳይወጣለት ተደርጎ ነው የተሰራው። ይሄ በባለ 3 ደረጃ በኦቫል ድጋፍ ተደርጎ ነው የተሰራው። ቴክነሱን ስንት አልከኝ? እዚህኛው ይሄ ከመሬት 30 ከመሬት 30። ስለዚህ በሜትር ስንት ነው ማለት ነው? 24000 ብር። በሜትር 24000። እነዚህ መከዳዎቹ አብረው ናቸው። በትክክል እነሱ በእንጨት ነው የሚሰሩት። ምንም የእንጨት የሚባል ማቴሪያል የለም ውስጡ ላይ። እነዚህ ሙሉ በሙሉ ቦንድድ ናቸው። እነዚህ ቦንድድ ናቸው። ከዛ ግን እንደ ማገዣ የምትጠቀሟቸው ብረት ናቸው ወይስ? ያ ኒቨራይ ምንም ብረት ምንም እዚህ ላይ የሚገባ ነገር የለውም። ኦኬ፣ ሙሉ ለሙሉ ትራሶቹም መከዶቹም ድጋፎቹም ሙሉ በሙሉ ቦንድድ ናቸው። ኦኬ፣ 10 ሜትር በላይ ሲሆኑ ሁሉም ቴብል ይኖራቸዋል። ኦኬ፣ ከ10 ሜትር በላይ ሲሆኑ አንድ መሀል ቴብል እና 6 ኮፊ ቴብል ይኖራቸዋል ማለት ነው። አንድ መሀል ቴብል እና 6 ኮፊ ቴብል ለሁሉም ከ10 ሜትር በላይ ላሉ። በትክክል ለባለ 20 ለባለ 30 እዚህ ጋር የምትመለከችው ባለ 30 ሆኖ በአንድ ደረጃ የተሰራ ነው። ይሄም በቆንጆ ኳሊቲ ነው የተሰራው። ዲዛይኑ ነው ይሄኛው ዲዛይኑ በባለ 1 ደረጃ ይባላል ማለት ነው። ኦሬዲ መጅሊሶች እነዚህ ናቸው። በ40 ምናምን ይሰራል። አብዛኛው ጊዜ አልተለመደም። አልፎ ነው የሚሰራው። እስከ 40 ድረስ በሙሉ ቦንድድ መሰራት ይችላል። ስለዚህ ይሄኛው ባለ 30 ቲክነስ የሆነ ባለ 1 በሜትር ስንት ነው? ይሄም 24000 ብር በሜትር 24000 አብሮ። ስለዚህ አሁን አንድ ሰው ሙሉ መግዛት ቢፈልግ ስንት ሜትር ድረስ ነው ማለት ነው የሚገዛው? ስታንዳርድ የሚባለው በተለምዶ 12 ሜትር ነው። 12 ሜትር። ስለዚህ 12 ሜትር ሲገዛ በሜትር 24000 ከታሰበ በኋላ እነዚህኞቹ ለብቻ ተጨማሪ ነው የሚሆኑት ወይንስ ለብቻ ይሳባል? አንድ ላይ ናቸው። 12 ሜትሩ ጋር አንድ ላይ በሜትሩ 24000 ብሩ ላይ እነዚህን ያካትታል። ቤቢ ትራሶችን ሁሉ ሙሉ ሴት ነው የሚሸጠው። ሙሉን አጠቃላይ ያጠቃሉ ማለት ነው። የጨርቆቹ ሁኔታስ? የጨርቁ እንግዲህ የቱርክ ነው። የቱርክ የሳውዲ ነው የምንጠቀማቸው ጨርቆች። አሁን የዚህኛው መጅሊስ አረቢያን መጅሊስ ምንድነው ጨርቋ? የምን ጨርቅ ነው? የቱርክ ጨርቅ ነው።
የቱርክ ጨርቅ። በትክክል። ቀጣዩ ደግሞ ድጋፍ ነው። ድጋፎቹን እናሳይሽ። እሺ እዚህ ጋር ደግሞ የምንመለከታቸው ድጋፍ ናቸው። ይሄኛው አዲስ ዲዛይን ነው፣ ገና አልተለመደም። ሲምፕል ነው፣ ቀለል ያለ ዩኒክ የሆነ ድጋፍ ነው። ይሄ በሜትር 8500 ብር ነው። ዋጋውም ቀለል ያለ ነው፣ መከዳና ቴብልን ጨምሮ ማለት ነው ዋጋው። ድጋፍ ማለት ሰዎች ሙሉ ማሰራት ትተው ድጋፉን ብቻ መግዛት ቢፈልጉ ማለት ነው። በትክክል በምንጣፍ ማለት ነው። ወፈር ካለ ከአሪፍ ምንጣፍ ጋር አብረሽ ድጋፍ ስታስቀምጪው ቆንጆ ውበትን ታገኛለሽ ማለት ነው። ስለዚህ ከሙሉ ሴት በተጨማሪ ድጋፍ ብቻ ይሸጣል። በትክክል አዎ፣ ይሄ አንደኛው ነው። ሌላኛው ድጋፍ ደግሞ የምንመለከተው ይሄኛውን ድጋፍ ነው። ይሄ ያው ትንሽ ቆየት ያለን ቢሆን ሰዎች ይወዱታል ይሄን ዲዛይን። ይሄ ደግሞ በሜትር 7700 ብር ነው። 7700 ብር። አዎ፣ የዲዛይን ልዩነት ናቸው ያላቸው። እዚህ ጋር የምንመለከተው ደግሞ ይሄን ራሱን ይሆንና ዲዛይኑን ለየት አድርገን በዚህ መልኩ መሀል ላይ ፍሬም አስገብተን ሰራ ነው ማለት ነው። ያው ስትራይፕ ድጋፍ ይባላል። ይሄ ደግሞ 8300 ብር ነው። ከ9 እና 10 ሜትር በላይ ሲሆን ቴብል ይኖረዋል ማለት ነው። የየራሳቸው ዘመናዊ ቴብል ይኖራቸዋል። ከነዚህ ደግሞ ቀለል አድርገን ሰዎች አፎርድ ማድረግ ካልቻሉ ቆንጆ ውበቱን ጠብቀን የምንሰራው ድጋፍ ደግሞ ይሄ ድጋፍ ነው። ይሄ ድጋፍ ሙሉ በሙሉ በስፖንጅ ነው የተሰራው። ከኋላ ለፍሬም ሲባል ቀጭን ጣውላ ገብቶለታል። ያው ፊኒሺንጉም እንደምታየው እንደዚህ ቆንጆ ተደርጎ ይሰራል። ይሄ በሜትር 7000 ብር ነው። ኦኬ፣ ትንሽ ይቀንሳል። ዋጋ በቃ እነዚህ ሙሉ ውስጣቸው ጣውላ ስላለ፣ ይሄ ደግሞ ሙሉ ስፖንጅ። በፊት እዛ ጋር አንድ ሌላ ማሳጅ ድጋፍ አለ። እነዛ ስፖንጆች ወደዚህ መሰራት ይችላሉ ማለት ነው። በነገርሽ ላይ ይሄን ድጋፍ ስፖንጅ ድጋፍ ያላቸው ሰዎች በዚህ መልኩ ወደ ፍሬምን መቀየር ከፈለጉ ፍሬም እንዲኖሩ አድርገው ማሰራት ይችላሉ። ስፖንጅ ድጋፍ ያላቸው ሰዎች ኦሬዲ ቤታቸው ያላቸው ማሳደስና ፍሬም መጨመር የሚፈልጉ በትክክል ይሄ ስፖንጅ ድጋፍ ያላቸው ማለት ነው። ኦኬ፣ ሌሎችም የተለያዩ አሉ። እነሱንም እሺ፣ እዚህ ጋር ደግሞ ማሳየሽ ቅድም እዛ ጋር ያሳየሽ ፍሬም ወይም ማደስ ሲፈልጉ ፍሬም ማስገባት ይችላሉ ያልኩሽ ፍሬም ሳይኖረው ይሄ ኦሬዲ ትንሽ ቆየት ብሏል። ለምሳሌ ይሄ ስፖንጅ በፊት የተለመደው በዚህ ድጋፍ ነበረ፣ በእነዚህ ዲዛይን ነበረ። አሁን ግን የጨርቁን አሰፋፍ ለየት አድርገ ነው በእንደዚህ በልኩ እንሰራቸዋለን ማለት ነው። ኦኬ። እና እነዚህ ደግሞ በሜትር ዋጋቸው 5500 ብር ነው። ኤችዲ አንደኛ ስፖንጅ ነው የምንጠቀመው ማለት ነው። አይሟሸሽም። ሰዎች ስፖንጅ ሲባል ትንሽ የትረስት ኢሹ ይሰማቸዋል፣ ግን በፍጹም ይሄ አንደኛ ደረጃ ስፖንጅ ነው የምንጠቀመው። አይሟሸሽም። እዛ ጋርም ሌሎች ድጋፎች ይታዩኛልና እነዛ እስከነዚህ በምን ይለያሉ የሚሉትን ብታሳይ መልካም። እነዚህ ደግሞ አሁን ፋሽን ትሬንድ እየሆኑ ያሉ ድጋፎች ናቸው። ካርሳ ድጋፍ እንላቸዋለን በእኛ በባለሙያ አጠራር። አሉሚኒየም ያላቸው፣ አሉሚኒየም በፎቶ ፍሬም፣ በኤምዲኤፍ አሉሚኒየም ሳይበዛው ደግሞ የሚፈልግ ሰው ድጋሚ እነዚህ ኦሬዲ ተመሳሳይ ምርት ሆነው ዲዛይናቸውን ግን ፓተርናቸውን በተለያየ አይነት እያደረግን አሉሚኒየም በዛ ቀንስ እያደረግን የምንሰራቸው ናቸው። ከዛ ከጥጉ ከሌመኑ ሲጀምርልሽ እሱ ያው ዩኒክ የሆነ ዲዛይን ነው። ብዙ ሰው ይወደዋል። ብዙ ቦታ ያልበዛ የድጋፍ አይነት ነው። እሱ በሜትር ዋጋው 8500 ብር ነው። ከሱ ጎን ያለው በእኛ በባለሙያ አጠራር ሲቅርጽ ድጋፍ እንለዋለን። መሀል ያለችው አሲ ስለምትመስል ያው በኤምዲኤፍ እንደዚህ ሲሰራና እዛ ጋር ላሳይሻለሁ በአሉሚኒየም በፎቶ ፍሬም ሲሰራ የተለያየ ዋጋ ነው ያላቸው። በዚህኛው ሲሰራ 12000 ብር ነው ሙሉ በኤምዲኤፍ ሲሰራ። በትክክል ይሄ መሀል ያለው ደግሞ መሀል አበባ ብለን እንጠራዋለን የድጋፍ አይነት ነው። ይሄኛውም ደግሞ 11000 ብር ነው በሜትር 11000 ብር። በትክክል ይሄ በደብል ፎቶ ፍሬም ተደርጎ የሚሰራ ነው። አዲስ ዲዛይን ነው፣ ዩኒክ ነው። ይሄን በሜትር ወደ 11000 ብር አካባቢ ነው በሜትር 11000 ብር። በትክክል ይሄኛው የምትመለከችው የድጋፍ አይነት ዲዛይኑ ለየት ይላል። ሙሉ በአሉሚኒየም የተሰራው ያው ጣውላ ነው። በአንደኛ ጣውላና በአንደኛ ስፖንጅ ነው የሚሰራው። ግሬስ ወብጥ ብሎ የምታየው የስፖንጁ ቲክነስ ነው፣ ወፍራም መሆን አለበት ለድጋፍ ለውበት ለአይን እንዳይሟሸሽም። ፍላት የሆኑ ስፖንጆች ሲሆኑ የመሟሸሽ ባህሪ ይኖራቸዋል። ይህም በሜትር ደግሞ ወደ 10500 ብር አካባቢ ነው። እዛ ነጩ የምንመለከተው ደግሞ ቪ ቅርጽ ይባላል። ያው ዲዛይኑ ቪ ስለሚመስል እሱም የአሉሚኒየም ስለማይበዛው ትንሽ ዋጋ ይቀንሳል። በሜትር እሱ 9000 ብር ነው።
በትክክል እዛ ጥግ ላይ የምንመለከተው ደግሞ ተመሳሳይ ነው ከሱ ጋር 9000 ብር ዋጋ ነው ማለት ነው። ይሄኛውን ድጋፍ 11000 ብር ያልኩሽ ሜቢ ሰዎች ዋጋውን ሲሰሙ ትንሽ ሊደነግጡ ይችላሉ፣ ከፍ ሊልባቸው ይችላል። ይሄ ድጋፍ በአሉሚኒየም ይሰራል። በአሉሚኒየም ሲሰራ ደግሞ እዛ ጋር እንደምትመለከችው ነው። ያን ተመለከችው፣ ያም ሲቀርጽ ይባላል። ሴም ሆነው ግን በአሉሚኒየም የሚሰሩ ናቸው። በአሉሚኒየም እና በፎቶ ፍሬም ማለት ነው። የሱ የሜትሩ ዋጋ 9500 ብር ነው። ኦኬ ፎቶ ፍሬም መሆኑ ይቀንሰዋል ያንን? በትክክል አዎ። እሺ የፎቶ ፍሬሙ ግን መሆኑ ፎቶ ፍሬሙ ኳሊቲው ስለሚቀንስ አይደለም። ኦልሬዲ ኮስቱ የምታወጪው ዋጋ እዚህ ላይ ብዙ ዋጋ ብዙ ብር ስለሚወጣ ይሄኛው ብዙ የአሉሚኒየም መጠን ስላለው አሉሚኒየሙ በጨመረ ቁጥር ዋጋውም ይጨምራል ማለት ነው። በትክክል አዎ። መልካም ብዙ አይነት የድጋፍ አማራጮች ናቸው ያሉት ከቀላል ዋጋ ጀምሮ ከፍ ያለ ዋጋ ድረስ፣ እንዲሁም ደግሞ በጣም ዲዛይናቸው የሚያማምር ድጋፎች ናቸው ያሉት። አሁን ደግሞ ሙሉ ሴት መጅሊሶችን ፍሬም ያላቸው ይታዩኛል። ወደ እነሱ ብንሄድ መልካም። እዚህ ጋር በጣም የሚያምር አረቢያን መጅሊስ አለ። እስቲ ስለዚህኛው ዋጋና አይነት ብትነግረን። እሺ ጥሩ። ይሄ ያው አረቢያን ሶፋ ይባላል። አረቢያን ሶፋ የተባለበት ምክንያት ከፍታው እና የመጅሊሱ ዲዛይን ሶፋ የሚመስል ነገር መጅሊስ የሚመስለው ይዘቱን የመጅሊስ ይዘቱን እንዳይለቅ ተደርጎ ያው ከሶፋም ጋር ደግሞ ኮምቢኔሽን ተፈጥሮ የተሰራ የመጅሊስ አይነት ነው። ይሄ የምትመለከችው አንዳንድ ፍሬሞች እየተለመዱ ስለመጡ አሁን እነዚህ ፍሬሞች በአዲስ መልኩ መስራት የጀመርናቸው የፍሬም አይነቶች ናቸው። አረቢያን ሶፋ ይባላል። ይሄ በሜትር 28500 ብር ነው። እንትናቸው ስፖንጃቸው ምን አይነት ነው? ይሄ ቦንድዱ አንደኛ ደረጃ ቦንድድ ነው እና ጣውላ ነው። አብዛኛው ፓርቱ ይሄ ጣውላ ነው። ጣውላና ስፖንጅ ምናምን አለው። እዚህ ጋር አንደኛ ደረጃ ጣውላ ነው የምንጠቀመው። እያንዳንዱ ነገር ፕሮፌሽናል በሆነ ሰውና ጥራት ባላቸው ማቴሪያሎች ነው የምንጠቀመው። ኦኬ። ስለዚህ እንደዚህ ልዩ ዲዛይን ፍሬም ያላቸው ከስርም ደግሞ እንደ ሶፋ ከፍ የሚያደርግ እንትን ያላቸው በሜትር ስንት ይሆናል ማለት ነው? 28500 በሜትር 28500። ይሄኛው ማለት ስንት ሴት ነው? አሁን ይሄ ስንት ሰው ያስቀምጣል? ይሄ ኦልሬዲ እስከ 3 ሰው ያስቀምጣል። ኦኬ። ይሄ 3 ሰው ያስቀምጣል። ያ በትክክል ግን ይሄም እንደ መጅሊስ ነው። በነገሮች ላይ መጅሊስ እና ሶፋ በሴት አይደለም። መጅሊስ በሜትር ነው። ጀስት በቃ በቤትሽ ሜትር የሚሰራ ነገር ነው። ከዛ በኋላ ኦልሬዲ አሰራሹ ሜትር ልክ ነው የሚቀመጠው። ሶፋ በተለምዶ ያው 3 ሰው አንድ ሰው ምናምን ይባላል። ይሄ ግን እንደዛ አይደለም። ግን ያስቀምጣል። ኦልሬዲ እንደዚህ ስናስበው ይሄ እስከ 3 ሰው ድረስ ማስቀመጥ ይችላል። እዚህ ጋር አብረው የሚኖሩት እንትኖች ምን ናቸው? እነዚህ ሁለት ኮርነር ይኖረዋል። ኮርነር ማለት እንደዚህ አይነት ነው። ሁለት ብራቸውን ይኖራል። ኢንድ ማለት ነው መዝጊያ። እንደዚህ አይነት ይሄ ማለት ነው። በትክክል ኮፊ ቴብል ይኖረዋል። እንደዚህ አይነት 4 ኮፊ ቴብል እና አንድ መሀል ሴንተር ቴብል ይኖረዋል ማለት ነው። 12 ሜትር ራሱ በጣም የሚያምር ነው። እዚህ ጋር የምትመለከችው ያው የአረቢያን ሶፋ አይነት ነው። ትንሽ ፍሬሙ ትንሽ ቆየት ያለ ፍሬም ነው ግን ያው እኛ አሻሽለን በነገሮች ላይ ፍሬም መጅሊሶች ቆንጆ ጨርቅ አገባብና ቆንጆ ከለር ከተጠቀምሽባቸው ፍሬሞቹ እንደ አዲስ የመታደስ አቅም አላቸው። ይሄ በሜትር 27000 ብር። በሜትር 27000። ከመሬትም እንደዚህ ከፍ የሚያስደርግ ከመሬቱ ከፍታው 40 ነው። 40 ሜትር በፍሬምም ከዛ ደግሞ በቦንድም ማለት ነው። አዎ በትክክል። ኦኬ። እዚህ ጋር ደግሞ የምንመለከተው በፊት ሲንግል ፍሬም በመባል የሚታወቀው ሲንግል ፍሬም ሆኖ ግን ይሄ እዚህ ጋር ምንድነው እኛ ያደረግነው አብዛኛው ጊዜ ይሄን ደብል ፍሬሙን አፎርድ ማድረግ የማይችል ሰው ሊኖር ይችላል። ያንን ተመለከተንና ማርኬቱን ስናይ ይሄን ፍሬም ዲዛይን ሲንግል ፍሬሙን ዲዛይን ለምንድነው በደብል ስታይል ማንሰራው ብለን በደብል የተሰራ ነው። ኦሬዲ አናቱ ቢሸፈን ምናምን ኦሬዲ ደብል ቤው ምንም አትለየው። ከውስጥ ጨርቁን አታዩም። ማይካለው ውስጡ ላይ በቃ በጥሩ ሁኔታ የተሰራ ነው። በሜትር 22000 ብር ነው። ምንድነው ሲንግል እና ደብል ፍሬም ልዩነታቸው? ጥሩ ጥያቄ። ሲንግል እና ደብል ማለት ይሄ ፍሬም ማቴሪያላቸው ይሄ አናቱ ላይ ያለ ከጎን መዝጊያ ያለው ምናምን ይሄ ውፍረቱ የሚሰራው ኮስቱ የሚወጣበት ራሱ ለየት ይላል። ይሄኛው ደግሞ ይሄ ደግሞ ፍሬሙ በቃ አንድ ፍሬም ነው የምትጠቀሚው ፓርት ብቻ ማለት ነው። ኦኬ። ለዛ ነው ያ ነው ልዩነቱ። ይሄ አሁን ታች ድረስ የሚወርድ ከኋላይም ዴፍ አለው ማለት ነው። አይ ከኋላ የለውም። ይሄ ሙሉ ጣውላ ነው። ፍሬሙ ብቻ ማለት ነው። ሙሉ ከታች ድረስ ከዚህ ሴም እኮ ነው ሁሉም ነገር። አሁን ለምሳሌ ይሄን የምትመለከችው ነገር ከፍሬሙ ወርታች ያለው ነገር ከዚህ ወርታች ያለው ነገር የውስጥ ማቴሪያል ምናምን ሁሉም ነገር አንድ ነው። ኦኬ። የዋጋ ዲፈረንስ ያመጣው ፍሬም ነው። ፍሬም ላይ ሲንግል ፍሬም ሆኖ ማለት ነው። በትክክል አዎ፣ ሲንግል ፍሬም ሆኖ አዎ።
ስለዚህ የራሷ መከዳዎች እዚህ ጋር ቴብል እንደምትመለከቱ 22 ሺህ ብር ማለት ነው። ወደ ቀጣይ አረቢያን መጅሊስ ስንሄድ ይሄ ሞሮኮ አረቢያን መጅሊስ ይባላል። ለመጀመሪያ ጊዜ በጥሩ ኳሊቲ ከስተመሮች ከሰጡን ኮሜንት አንፃር የሰራ ነው እኛ ሀገር እኛ ነን። ይሄ በቃ ሞሮኮ መጅሊስ ይባላል። የሞሮኪያን ባህል ነው። በቆንጆ ፍሬም ዲዛይን የሚሰራ ነው። በትራስ ነው የሚሰራው። ከምትመለከቱ በትራስ ነው ስታይሉ። ድጋፉ እንዲቀጥ ያለ አይደለም እንደሌሎቹ ማለት ነው። ፊክስድ አይደለም። በትራስ ነው የሚሰራው። ይሄ ኦሬዲ ይሄ በሜትር ወደ 37 ሺህ ብር አካባቢ ነው። በሜትር 37 ሺህ። ከሌሎቹ ትንሽ ኮስቱ ጨመር ይላል። ሞሮኮ ስለሆነ ሙሉ ሚዲፍ ስላለው አሰራሩ ምናምን። በዚሁ አጋጣሚ ይሄን የተወሰነ ፍሬሞችን እናከፋፍላለን። በዚሁ አጋጣሚ አሁን ረመዳን ላይ ቢዚ ስለሆነን እንጂ ፍሬሞችንም እነዚህን ፍሬሞች ይሄንንም የምትመለከቱ ይሄንንም እናከፋፍላለን። ቲክነሱም ትንሽ ከፍ ይላል አይደል? በትክክል 40 ምናምን ወደ 42 43 አካባቢ ነው ከፍታው። የሙሉ የቦንድዱ ብቻ ቲክነስ ማለት ነው። ሙሉ ጣውላው ከነጣውላው ከመሬት እስከ ቦንድዱ እስከ ጫፍ እስከ መቀመጫው የምናየው ማለት ነው። ይሄኛው ኦልሬዲ ድጋፍ በመቀመጫ የተሰራ ነው። አብዛኛው ሰው እነዚህ ትንሽ ከሰፍ ስለሚሉ ቤት ያጣብብኛል ብሎ የሚያስብ ሰው ድጋፍ ብቻ ሲሆን መቀመጫው መሬት ላይ ከመቀመጥ ብሎ የሚያሰራው የድጋፍ አይነት ነው። ድጋፍ እስከነ መቀመጫ ይባላል። እንደምታየው በቆንጆ ፊኒሺንግ በቆንጆ ማቴሪያል ነው የተሰራው። ይሄ በሜትር 17500 ብር ነው። ሁለቱም አንድ ላይ ማለት ነው። በትክክል ሁለቱም አንድ ላይ ነው። ይሄ ቦንድድ ብቻ ነው መቀመጫው ማለት ነው። ሌላው መጅሊሶች ላይ ስናይ ፍሬም አለው አይደለ? ከስር ይሄ ቦንድድ ብቻ ቦንድዱና ድጋፉ ማለት ነው። ቲክነሷ ምን ያለች ነው? ይሄ 16 ነው ከፍታው 16 ነች ቲክነሷ። አጠቃላይ ከነ መደገፊያው ሌላ ተጨማሪ ነገር አለው? ቴብል ምናምን አላቸው። እነዚህ ሙሉ መከዳ ክብ ቴብል ምናምን ይኖራቸዋል። ስንት ሆነ በሜትር? 17500 ደግሞ ትልቅ ይመስላል። ከሌሎቹ አረቢያን መጅሊሶች ትልቅ ይመስላል ነው ወይስ? ያው እይታሽ ላይ ነው ግሬስፉል ተደርጎ ስለተሰራ ስታዩ ያ ግሬሱ ነው ትልቅ የመሰለሽ። እዛ ጋር መጀመሪያ ላይ እንደነገርኩሽ ስለ አረቢያን ሶፋ ኤክስፕሌን ማድረግ ስንጀምር እነዚህ ፍሬሞች በቃ በደንብ አፕዴት እያደረግናቸው እነዚህ ዳርና ዳር ያሉ ማቴሪያሎችን በቆንጆ ማቴሪያል እዚህ ዳርና ዳር ያሉት ማቴሪያሎች ትንሽ እዚህ ሀገር ሲሰሩ ሰው የመስካት ነገር አለውና እኛ ጋር ቆንጆ ማሽኖች ስላሉ በእነሱ ነው የምንሰራው። በዚህ አጋጣሚ በነገርሽ ላይ ከረመዳን በኋላ ፍሬም ለሚረከቡ ሰዎች የትኛውም መጅሊስ ቤት ታላቅ ቅናሽ አውጥተናል። የፍሬም የሚረከቡ ለመጅሊስ ቤቶች ማለት ነው። ፍሬም ብቻ አምርታችሁ ትሸጣላችሁ? በትክክለኛ ሙሉ አምራች ነን። ያው ፍሬምም ስለምናመርታለን ራሳችን ነው የምናመርተው። አሁን ግን ከዚህ በፊት ያው ቆየት ብሏል ፍሬም ማከፋፈል መጀመራችን። ግን ትንሽ ክራውድድ ሲሆንብን ስራ ትንሽ ጋፕ እንፈጥራለንና አሁን ግን በደንብ እያከፋፈልን ነው። አሁንም ያው ከረመዳን በኋላ ደግሞ በደንብ ለማከፋፈል ክፍለ ሀገር ያሉ ሰዎችም ከኛ ጋር ጆይን አድርገው መስራት ይችላሉ። እንደዛ ነው። ጨርቆችም እንይዛለን። በነገርሽ ላይ ቆንጆ ጨርቆች የቱርክና የሳውዲ ጨርቆች በእነሱ ጨርቆች ነው እኛ የምንሰራው። ስለዚህ ሙሉ ለሙሉ ከተሰሩ ለግለሰብ ከሚሆኑ አረቢያን መጅሊሶች በተጨማሪ ለራሳችሁ ሰርታችሁ የምታከፋፍሉት ፍሬምም አላችሁ፣ ጨርቅ ምርቶችም አሏችሁ ማለት ነው። በትክክል። ከእናንተ ጋር አረቢያን መጅሊስ ለሚገዙ ሰዎች የምትሰጡት ዋስትና አላችሁ? በደንብ አለን ዋስትና። የ3 4 ዓመት 5 ዓመት ከዛም በላይ ዋስትና ይሰጣል። በነገርሽ ላይ ዋስትና ሲባል ከዋስትናው በላይ እኛ ትረስት ፉል ሆነን ስለምንሸጠው እቃው ላይ በጣም ሹር ስለሆነን በደንብ ነው ዋስትና የምንሰጣቸው። እስከዛሬ ኔጌቲቭ ኮሜንትም ተሰጥቶን አያውቅም። በዚህ አጋጣሚ ከስተመሮቻችንን እናመሰግናለን። መልካም። እሺ፣ ዴሊቨሪ አገልግሎት ትሰጣላችሁ? አዲስ አበባ ላይ አሁን ጀምረናል። 12 ሜትር እስከ 8-9 ሜትር ድረስ ለሚገዙ ደንበኞቻችን ፍሪ ዴሊቨሪ እንሰጣለን። ስለዚህ ከ9 ሜትር እና ከዛ በላይ ለሚገዙ ደንበኞች በራሳችሁ ያሉበት ድረስ ማድረስ ትችላላችሁ ማለት ነው። በትክክል። እሺ፣ ከስተመር የራሱን ዲዛይን ይዞ ቢመጣ ትሰራላችሁ? በትክክል። በነገርሽ ላይ የኛ ካምፓኒ ኩል አረቢያን መጅሊስ ዋና የሚታወቅበት ስራ እሱ ነው። አብዛኞቹ ከስተመሮቻችን ከውጪ ለማምጣት ብዙ ነገር ያስባሉ። ጎግል ላይ ያሉ የሆነ ፒንተረስት ላይ ምናምን የሚያዩትን ነገር የት ነው ማሰራው ብለው በሚያስቡ ጊዜ የትኛውም ሰው አይምሮ ላይ ቀድመን የምንመጣው እኛ ነን። በዛ ነው የምንታወቀው። አዲስ ነገር በመስራት የሆነ ነገር በመስራት ሪስኩን ወስዶ በመስራት እንታወቃለን እና በደንብ እንሰራለን። ትልቅ አምራች ናችሁ ማለት ነው። በትክክል። ተጨማሪ ደግሞ ቤታቸው ላይ አረቢያን መጅሊስ ኖሮቻ አዲስ ዲዛይን መቀየር ለፈለጉ ሊሆን ይችላል እንዲታደስላቸው የሚፈልጉ
እንደሱ አይነት ስራዎች ትሰራላችሁ? አዎ እንሰራለን። አሁን ያው የጾም ወቅት ነው። ረመዳን ላይ አንቀበልም እንደዚህ አይነት ኦርደሮች። ከረመዳን ውጭ ግን በየትኛውም ሰዓት ፍሬ መጅሊስ ያላቸው፣ ኖርማል መጅሊስ ያላቸው፣ ድጋፍ መጅሊስ ያላቸው አገልግሎት የለውም ወደዚህ ዲዛይን አይመጣም አይቀየርም ብለው የሚያስቡ ሰዎች እንዳለ አምጥተው ወደኛ በደንብ ሞዲፋይ አድርገን ቆንጆ አድርገን ሰርተን እናስረክባቸዋለን። አንድ አዲስ ትዕዛዝ ለሚያስብ በምን ያህል ጊዜ ሰርታችሁ ታስረክባላችሁ? እንደየ ፍሬሙና እንደየ ትዕዛዙ አይነት ቢወሰንም ትልቁ 20 ቀን። እሺ በተጨማሪ ማለት የምትፈልገው ነገር ካለ ሳውንድ ተጠቅመሽ ተጨማሪ ማለት ነው። ኦኬ ቴንክ ዩ የምድል ስላመቻቸሽልኝ። አንደኛ ከስተመሮቻችን ክፍለ ሀገር ላይ በተለይ ሱቅ ሳይመጡ አምነው ምንም ሳያዩ ሶሻል ሚዲያ ላይ ብቻ ስራዎቻችንን አይተው አምኖ ለሚያዙን ከስተመሮቻችን ትልቅ ምስጋና ማቅረብ ፈልጋለሁ። አንቺን ቤታችን ድረስ መጥተሽ ስለጎበኘሽን በጣም አመሰግናለሁ። ያ ነው። እሺ እናንተ ማየት ለሚፈልጉ አድራሻችሁ የት ነው ያለው? እንዲሁም ደግሞ ስልክ ቁጥራችሁን ብትነግሩን። ጥሩ። አድራሻችን ቁጥር 1 መርካቶ ማርስ ህንፃ 3ኛ ፎቅ 318 ነው። ከጣና ፊት ለፊት ያለው ህንፃ ማለት ነው። እሺ ቁጥር 2 ደግሞ ቤተላው ከተቋም መስጊድ 100 ሜትር ዝቅ ብሎ ወደ በክተራው መሄጃ የመጀመሪያው ዩተርናል ጋር ቲጃራ ህንፃ ላይ 1ኛ ፎቅ ላይ እንገኛለን። ቁጥር 3 ደግሞ ፉሪ ከክፍለ ከተማው ፊት ለፊት ያለው 2ኛ ፎቅ ላይ በትልቁ መጋረጃ ቤትና መጅሊስ ቤት አለ። እነዚህ ብራንቾቻችን ላይ መጥተው ቢያገኙን ሊጎበኙን ይችላሉ። አዎ ስልክ ቁጥር ደግሞ በ0945 37 1633 እንዲሁም 0910 55 67 32 ላይ ደውለው ማግኘት ይችላሉ። እንዲሁም ደግሞ ኦንላይን አይተው ማዘዝ ቢፈልጉ ቴሌግራም ኦር ቲክቶክ አካውንት አላችሁ? በትክክል የቲክቶክ አካውንታችን ኩል አረቢያ መጅሊስ ይላል። በሱ ያገኙናል። ቴሌግራም ላይ ደግሞ አሁን በነገርኩሽ ቁጥር ላይ መጻፍ ይችላሉ። መልካም። ስለነበረን ቆይታ በጣም እናመሰግናለን። እንግዲህ ተመልካቾቻችን ቆይታችን የተመለከታችሁት ይመስላል። በኩል አረቢያን መጅሊስ ቤተል ብራንች ተገኝተን ያሉትን መረጃዎች አስቃኝተናችኋል። በጣም ቆንጆ አይነት የአረቢያን መጅሊስ አይነቶች አሉ። እንዲሁም ደግሞ ፍሬሞችን ሽያጭ ላይ ናቸው ያሉት። ታችሁ መጎብኘት መግዛት ትችላላችሁ። የተለያዩ አይነት ቪዲዮዎችን እናቀርብላችኋለን። ለዚህና መሰል መረጃዎች ቻናላችንን ሰብስክራይብ ማድረግ እንዲሁም ደግሞ ቪዲዮአችንን ላይክ ማድረግ እንዳይረሱ። መልካም ቆይታ